ሐሰን አልበስሪ አንድ ሰው መጣና ልቤ ደረቀ ምን ይሻለኛል አላቸው። አዚብሁ ቢዚክር አሉት። በዚክር አለዝበው አሉት። ማለዘቢያው ዚክር ነው። ሁለተኛው መድኃኒት እስትግፋር ማብዛት። ቅድም ወንድሜ መሐመድ አወል ሳልሕ ዚክር እናብዛ እስትግፋር እናድርግ ጊዜው ደርሷል እያለን ነበራል። እስትግፋር ትልቅ መድኃኒት ነው። ነቢዩ ዓለይሂ ሰላቱ ወሰላም ሁሉም ወንጀላቸው የተማረላቸው ነቢይ በአንድ መጅሊስ ላይ ከ70 እስከ 100 ጊዜ ድረስ እስትግፋር ያደርጉ ነበር ዓለይሂ ሰላቱ ወሰላም። አስተግፊሩላህ ወአቱቡ ኢለይህ ይሉ ነበር። ሶስተኛው ዱዓ ነው። ዱዓም እጅግ መድኃኒት ነው ለቀልብ። አልቅሰን ወደ አላህ ተደው አድርገን ዱዓ ማድረግ ቀልባችንን አላህ እንዲያስተካክልልን ዱንያ አኺራችንን አላህ እንዲያስተካክልልን። አራተኛው الصلاة على النبي عليه الصلاة والسلام በነቢዩ عليه الصلاة والسلام ላይ ሶላዋት ማብዛት። ኢማም አሕመድ በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? እኔ ዘንድ የቂያማ ቀን አቅረብ የሆነ ሰው ከእናንተ ውስጥ በብዛት ሶላዋት የሚያደርገው ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰለዋት ዐለ ረሱል መንገድ ላይ ይሄን ታክሲም ላይ ሆነ አስተግፊሩላህ ሱብሃንአላህ አልሐምዱሊላህ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊሂ ወሰለም አላሁመ ሰሊ ዐላ ሙሐመድ ወዐላ አሊሂ ወሰለም ሰለዋት ማብዛት ምላሳችን ላይ ሰለዋትን ማዘውተር ይኖርብናል። አምስተኛው አላህ ይወፍቀን በጣም በጣም ብርቱ መድኃኒት ቀልብን ሐይ የሚያደርግ ደግሞ ቂያሙል ለይል ሌሊት ተነስቶ 2 ረክዓ 4 ረክዓ የቻለውን ያክል ሰው ሁሉ በገፍላ ውስጥ ባለበት ሰዓት ላይ ተነስቶ አላህን ማስታወስ ቂያሙል ለይል ደእቡ ሷሊሒን የሷሊሖች ባህል ነው፣ ዓዳ ነው። ምንም ሷሊሕ የተባለ ሰው በሙሉ አይተውም። ይሄንን አላህ ያግራለን። አጅሩ ከፍተኛ ከሆነ አንድ ነገር መስራቱም ከባድ መሆኑን በዛው ማወቅ አለብን። ዚክር አጅሩ በጣም ከፍተኛ ነው። ቂያሙል ለይል በጣም ከፍተኛ ነው። ሰለዋት ዐለ ነቢይ ሰለላሁ ዐለይሂ ወሰለም በጣም ከፍተኛ ነው። የዛኑ ያክል ግን ጥረት ይጠይቃል። ኢንሻአላህ ኢስቲቃማ ይጠይቃል። እንዲህ ካደረግን ልባችንን አላህ ሱብሓነሁ ወተዓላ ሐይ ያደርግልናል። መልካም ነገር የተገራልን ከመልካም ነገር ውጭ የሆነ ነገር ደግሞ ለመያዝ ለመስራት ልክ እጁ የቆሰለ ሰው ሰሌን ማንሳት ወይም ደግሞ የሆነ የሚዋጋ ነገር በእጁ መንካት እንደማይችለው ሁሉ ሐራምን ነገር በዛ መልኩ መያዝ የማይችል መሸከም የማይችል ሰው እንሆናለን ማለት ነው። ኸይር ነገር ብቻ የተገራልን ሰዎች እንሆናለን ማለት ነው።